መልእክት አለ። ክብር ለኢየሱስ ይሁን። መልእክቴን ለመናገር አንዴ በእግሮቻችን እንቆማለን። መልእክቴ እንደዚህ ነው። እዚህ ያለ ሰው ሁሉ እጁን ያንሳ። የዛሬ የቃሉ አርዕስት እንደዚህ ነው። ታላቁ ኃይል ባንተ ላይ ይወርዳል። እግዚአብሔር ዘንድ የመጣ መልእክት ነው። አርዕስት ብቻ አይደለም፣ ቃል ብቻ አይደለም፣ ኃይሉ መጥቷል። ይህ መለኮት ኃይል ሊመጣ ያለው ዓለም ኃይል ባንቺ ላይ ይወርቃል። ባንተ ላይ ይወርቃል። ባንተ ላይ ይወርዳል። ይህ የእግዚአብሔር ኃይል ያገኘናል። አሜን አሜን። እጆቻችን ወደ እግዚአብሔር ፈጣሪ ከፍ አድርጉ። እንደዚህ እግዚአብሔር እንደዚህ ብሎኛል። የይርጋለም መስቀለኛው ላይ የተጋደመ ጥቁር 3 ዘንዶ እግዚአብሔር እንደዚህ ብሎኛል። ከላይ ቅዱሳን መላእክቶችን ልክ ያለው ሕፃናትን ወጣቶችን የሚያሳብድ መንፈስ ዛሬ ምሽት የይርጋለምን ከተማ አንቆ ያዘውን ዘንዶን እግዚአብሔር አነሳለሁ ብሎኛል። አንድ ሰው ብቻ አሜን ይበል። ማንም ሳይቀድም ሃሌሉያ ሃሌሉያ። አንድ ሰው ጮክ ብሎ ኃይል እግዚአብሔር ነው በል። ብዙ ወጣቶችን የሚያሳብድ ብዙ ታዳጊ ወጣቶችን ወደ ጦር ሜዳ እየላከ የሚጨርስ እግዚአብሔር እችን ውድ የሆነችውን ቤተክርስቲያን በዚህ ከተማ ተክሏልና ዘንዶ ይገለበጣል። ከነጋር ያለ ሰው አሜን ይበል። ሕፃናትን ሊበላ የወጣ ጅብ አለው። ሕፃናትን ይዞ ሆዳቸውን ነክሶ ሊሮጥ ያለ ጅብ እንመታለን። ባካችሁ እንመታለን። እንደ ነም ኦፍ ጂሰስ ከጅቦች ሕፃናትን እናስመልጣለን። ሴት ልጆችን ወንድ ልጆችን ሌሊት የሚወጡ 3 ጅብ አለው። ትክክለኛ ጅብ ነው። እግዚአብሔር አምላክ ይመታዋል። አንድ ድንገተኛ ረዘም ያለ ወጣት ያነሳና የጅቡን ወገብ ሲመታ አየው። ምንድነው ስል ድንገት ያ ወጣት ይወጣል። ሕፃኗን እግዚአብሔር ያስመልጣል። በሜዳ ላይ ትሰማላችሁ። ኢየሱስ ጌታ ነው። በውሃ ጉድጓድ ላይ ልጣል ያለ ልጅ እናድናለን። እግዚአብሔር አድናለሁ ይለኛል። ሮጦ ሊገባ ስል አንዲት እናት ስትይዝ ያለው እግዚአብሔር ሐኪም ይሆናታል። ከነጋር ያለ ሰው ኃይል የእግዚአብሔር ነው በልባክ። ኃይል የማን ነው? ኃይል የማን ነው? መዝሙር 62:11 ላይ እግዚአብሔር አንድ ነገር ሲናገር ሰማው። ኃይል የማን ነው? ባላላችሁ ኃይል የማን ነው? ድምጻችሁ አንሷል። ኃይል የማን ነው? ስለ ኃይል ነው እያወራው ያለሁት። አሜን አሜን አሜን። ይሄ ይርጋለም ከተማ እንደገና ይታረሳል። እንደገና ኢየሩሳሌም ምን ትሆናለች ተብሎ ተጽፏል? ትሰራለች። ይርጋለም ከተማ የብዙዎች መኖሪያ ትሆናለች። እጅግ የተመረጡ ቤቶች፣ እጅግ የተሸለሙ ቤቶች፣ እጅግ የተመረጡ ቤቶች፣ በጣም መንገዶች ሰፍቶ ትላልቅ መኖሪያ፣ በጣም የሚገርመው በአሜሪካና በአውሮፓ ስታንዳርድ በይርጋለም ከተማ ይሰራል። ይርጋለም ከተማ እግዚአብሔር መልሶ ይጎበኛል። ያመነ ብቻ ኃይል እግዚአብሔር ነው በል። ዛሬ የእግዚአብሔር ኃይል የሚያገኘው ሰው አለ። ጎን ያለውን ዛሬ ኃይል ጋር ትተዋወቃለህ በል። ከእግዚአብሔር ኃይል ጋር ትተዋወቃለህ በል። ከእግዚአብሔር ኃይል ጋር ትገናኛለህ በል። አሜን አሜን። የሚገርም መልእክት ነው የሚሰሙት። እቺ ቸርች አሁን ጅማሬ ትንሽ ይመስላል፣ ፍጻሜዋ ግን ይበሳል። የቀደሙት እያሉ ትልቅ ህንፃ ስትገነባ አለው። ያመነ
ወደዚህ አገልግያለሁ ወደ ሳሳሞ ዴላን ወደሚባልበት 3 ዘንዶ ተገለዋል። ኢየሱስ ጌታ ነው። አፋቸው ተሸብቦ ቤት የተቀመጡ ጅቦች በቅርብ ይወጣሉ። አደባባይ ላይ በሜዳ ላይ ትሰማላችሁ። አሜን በሉ። እግዚአብሔር ተአምራት አደርጋለሁ ብሎኛል። እግዚአብሔር ተአምራት ያደርጋል። ውጊያ ይመታል። እስቲ አሜን በሉ እባካችሁ። የቃሉ ጠላት ይመታ። የኢየሱስ ስሙ ጠላት ይመታ። የመንፈስ ቅዱስ ጠላት ይመታ። የቤተ ክርስቲያኒቱ ጠላት ይመታ። የሚስማማኝ ሰው አለ? አዲሱ ዓመት 2018 ሳይገባ በእነዚህ ፊት ለፊት ባሉ ቀናት መተተኛቱን ሸኝተናል። ምድሪቷ ነፃ እናወጣለን። አሜን በሉ። ሃሌሉያ። አንድ ወጣት ሃሌሉያ ደስ ይበላችሁ። ከአካባቢያችሁ ጠንቋዮችና ሟርተኞችን የሰራዊት ጌታ እግዚአብሔር ጠርካለሁ ብሎኛል። የምስራች አለኝ። እግዚአብሔር 3 ጠንቋዮችን ከዚህ መስመር አነሳለሁ ይለኛል። ወጣቶችን ጠላት ጸረ ወጣት ይመታ። ልተንቢ እግዚአብሔር ጉድጓድ የሚገባ ሕፃን ያድናል። አሜን 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 አሜን። 2 ወጣት ራሳቸውን ሊያጠፉ የተዘጋጁትን በዚህ 2 ቀን የጌታ መላእክቶች ወርዶ ሲያስመልጡ ያለው አሜን። መርዝ ሊያጠጣቸው ያሉ 3 እህቶችን የእግዚአብሔር መንፈስ ያስመልጥ ያለው አሜን። ኢየሱስ ማን ነው? ጌታ ነው። ከነጋር ያለ ሰው አሜን በልባል። የአሕዛብ ክፉ መንፈስ ተመቷል። የክርስቶስ ተቃዋሚ የቅዱሳን ነቢያት፣ የእውነተኛ ነቢያት፣ የእውነተኛ ሐዋርያት፣ የእውነተኛ ዘማሪያን፣ የእውነተኛ ዝማሬ፣ የእውነተኛ አምልኮ፣ የእውነተኛ ቤተ ክርስቲያን፣ የእውነተኛ መልአክ፣ እውነተኛ ጸጋ የሚቃወም መንፈስ ዛሬ ምሽት ተመቷል። ከነጋር ያለ ሰው ይመታዋለሁ። ይመታል። ይመታዋለሁ። የሌዊ ጠላት ስሙ እነሳ ምን ይሁን? ወገቡ ምን ይሁን? ለጌታ እልልታ ጭብጨባ አምጡ። ኃይልን የምትታጠቁበት ምሽት ይሁን በኢየሱስ ስም አሜን። ይህን ስብከት በማስታወሻ መያዝ ትችላላችሁ። በተቻለ መጠን በሞባይል ቀርታችሁ መውሰድ ትችላላችሁ። በተቻለ መጠን 2 ጆሮቻችሁን ከፍታችሁ ልክ በድሮ ራዲዮ ላይ አንቴና ይዞ እንደሚሰሙ እንደዛው በትኩረት መስማት ትችላላችሁ። ትልቁ ነገር የመለኮት ኃይል ያገኛችኋል። ዛሬ የሚያወራላችሁ ስለ መለኮት ኃይል ታጠቅ የሚል ነው። ኃይል ልበስ የሚል ነው። ኢየሱስ ጌታ ነው። አሜን አሜን። እግዚአብሔር በረዳኝ መጠን ከነ ምዕራፉ ከነ ጥቅሱ ከነ ቦታው ለመናገር እሞክራለሁ። ይሄ አርስት እዚህ ብቻ የሚሰበክ አይደለም። በመላው ዓለም the whole world በአሜሪካ በብዙ ከተማ በአውሮፓ በኤዥያ በአረብ እንዲሁም በአፍሪካ ላይ በኢትዮጵያ ላይ በብዙ አብያተ ቤተ ክርስቲያናት ላይ የሚሰበክ ቃል የጊዜው ቃል ነው። የጊዜው ቃል ነው። አሜን በልባታችሁ። መጨረሻ ዘመን ሰዎች የአምልኮት መልክ አላቸው፣ ግን ኃይሉን ምን አድርጓል? ክዷል። አንተ ግን አትክድም። ዛሬ ምሽት እግዚአብሔር እንደዚህ ይለኛል። ለእግዚአብሔር ሰው እንደዚህ ይለኛል። ለእግዚአብሔር ሰው ነጋሽ ስጦታ ነው የሚለው ለፕሬዝዳንቱ እግዚአብሔር እንደዚህ ይለኛል። ዛሬ ኃይሌን ባንተ አደርጋለሁ። ወደፊት ትፈናጠራለህ። ወደፊት ትሰረካለህ። ወደፊት ትለቀቃለህ። ወደፊት ትበራለህ። እግዚአብሔር ኃይሌን አደስኩለኛል። አሜን በልባካችሁ። ለቤተ ክርስቲያኒቱ መሪ ፓስተር ለዶክተር እግዚአብሔር ዘውዴ እንደዚህ ይለኛል። የቀድሞ ኃይልህን መለሱ። ታላቁ ኃይሌ ባንተ ይሆናል። መንፈሳዊ ልጆች ብዙ ትወልዳለህ። ገና በዚህ በስታማ ላይ በቅርብ ጊዜ 7 ቸርቾችን ትተክላለህ። በነጮች ፊት ነው የሚያየው። ባካችሁ አጨብጭቡ ባካችሁ። ኢየሱስ ማን ነው? እየሰበኩ
ወይ አልፎ ይሄዳሉ ወይ እዛው ይመታሉ። አሜን በልባካችሁ። ማነው ከኔ ጋር? ማንም ሳይቀድም ጮክ በልና ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው። አትቀደም በለው። ጎን ያለውን አትቀደም በለው። አትቀደም በለው። ወይ ለፍ ዋሳልፈኝ በል። ወይ በኃይል ተነካ ወይ ነካለው ልቀቀኝ በል። ይህ ምሽት የኔ ምሽት ነው በል። ማንም ሳይቀድም ብድግ በልና ሃሌሉያ ሃሌሉያ። ኢየሱስ ማን ነው? ጌታ ነው። አረፍ በል እስቲ። የሚገርም ምሽት ነው ዛሬ። አስደናቂ ኃይል ያዙ መላእክቶች መጥቷል። አስደናቂ አስገራሚ ኃይል መጥቷል። ስለዚህ ዶክተር እግዚአብሔር እንደዚህ ይለኛል። ዶክተር በቁም በእግሮች እኔ አየሁ ቤተሰቤ ጋር ልጆች ጋር አውሮፓ አየሁ። ነጮች ቁጭ ብሎ ሲሰሙ አየሁ። አላቀራሽ ዛሬ በሚወርድብህ ኃይል ተነሳ። ሽባው ይተረተራል፣ እውር ይበራል፣ አንካሳ ይዘላል፣ የሞቱት ይነሳሉ፣ ጨለማ ይገፈፋል፣ መጋረጃ ይቀደዳል፣ ኩላሊታቸው የበሰበሰ አዳዲስ ኩላሊት ይገጠማል፣ ጉበታቸው ላለቀ አዲስ ጉበት ይቀጠላል፣ እግዚአብሔር እግራቸው ለተቆረጠ አዲስ እግር ይቀጥላል። ጦንቃዎች ጉዱ ፈላ። እርጋለም ጦንቃይ ጉዱ ፈላ። እርጋለም ጦንቃዎች፣ እናንተ ጨለ ቆጣሪዎች፣ እናንተ ቀን ቆጣሪዎች፣ እናንተ ሞራ ገላጮች፣ እናንተ መተተኞች ከምድሪቱን በረከት አንቃችሁ ያዛችሁ የሰራዊት ጌታ እግዚአብሔር እንዲህ ይላችኋል፣ በቅርብ ከምድር አነሳችኋለሁ። ኃይሌ ማን ነው? መዝሙር 63 ቁጥር 3 ላይ እንደዚህ ይላል፣ ኃይሌ ብዙ ሲሆን ጠላቶች ምን አሉ? ዋሹ። ኃይሌ ብዙ ሲሆን ጠላቶች ቅድም ድንጋይ ወረወሩ፣ ወርቅ ነው ወረወርኩት ይላሉ። ሃሌሉያ። ቅድም አትሻገርም ያሉ ኃይሉ ሲመጣ ትሻገራለህ ይላል። ቅድም ሊረግሙሽ የመጡ ባርኮሽ ይሄዳሉ። ቅድም መንገድን የዘጉ በርህን ይከፍታሉ። ቅድም መንገድ እናሳልፍ ያሉ ዌልካም ይሉሃል። የእግዚአብሔር ኃይል ብዙ ሲሆን ጠላቶች ምን መጅ ይጀምራሉ? መዋሸት ይጀምራሉ። አሜን 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 አሜን። እስቲ የእግዚአብሔር ኃይል ብዙ ነው። መጽሐፍ ምሳሌ ምዕራፍ 15 ቁጥር 6 ላይ እንደዚህ ይላል፣ በጻድቅ ቤት ብዙ ኃይል አለ። አንተ ቤት ብዙ ኃይል አለ። በዚች ቤተ ክርስቲያን ጀርባ ትልቅ ኃይል አለ። አንተ ሰው አሜን በል። ብትስማማ ይሻልሃል። ቶሎ የአባልነት መታወቂያ ብትወስድ ይሻልሃል። ደቀ መዛሙርት ብትሆን ይሻልሃል። እቃወማለሁ ብትል ከኋላ ትልቅ ኑክሌር ያለ ትነዳታለህ። አልነገረኝም አትበል። አልሰበከም ፓስተር መንገሻ አትበል። አሜን አሜን። እግዚአብሔር ጠላትን ዛሬ እግዚአብሔር እንደ ኮላድ በግንባሩ ይደፋዋል። ሃሌ 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 ሃሌ። አየሁ ጌታ የጉብኝት ዘመን አመጣዋል። አሜን አሜን። ምስር ምንድን ነው? ኃይሉን ያድሳል። ዛሬ ኃይል ከሚያድሱት አንዱ አንተ ነህ። አሜን 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 አሜን። የሚወጣ ሰው ልንገርህ፣ በሀብት የሚወጣ ይሄ ልጅ ሀብታም ትሆናለህ ትላለህ። አዎ ሀብታም ትሆናለህ። አንተ ምንድን ነው የምትለው? እኔ ሀብታም ትሆናለህ አልኩህ። የውጭ ሀገር በር ይከፈታል። እኔ ባለመኪና ሲሆን ነው አየሁት። እኔ ቤት ሲኖረው ነው አየሁት። እኔ ትልቅ ሰው ሲሆን ነው አየሁት። ሲያገባ ሲወልድ ነው አየሁት። ይሄ ልጅ ዛሬ ታላቅ ኃይል ይወርዳል። ኃይል የምትፈልጉ አላችሁ? የማ ኃይል? ኃይል
ባለችው ውድ የሆነች ደቂቃ ላይ ስለ ኃይል ነው የምናወራው። ኃይል ስናወራ መጀመሪያ ማንሳት አለብን ይሄ ጥቅስ ነው። መሳፍንት ምዕራፍ 16 ያለ ቃል ነው። ምክንያቱም ልብህን ያነቃል፣ ውስጥህን ያነቃል። ኢየሱስ ጌታ ነው። አሜን። መሳፍንት ምዕራፍ 16 የምታውቁት የሳምሶን ታሪክ ከምዕራፍ 13 ጀምራችሁ ታነባላችሁ። በኃይል ጀምርና በኃይል ነው የሚፈጽመው ይሄ ክፍል። መሳፍንት ምዕራፍ 16 ቁጥር 19 ላይ እርሷም በጉልበቷ ላይ አስተኛችው፣ አንድ ሰውም ጠራች፣ እርሱም 7ቱን የራሱን ጉንጉን ላጨው፣ ልታዋርደው ጀመረች። ኃይሉ ከእርሱ ምን ሆነ ሄደ። ቁጥር 20 ላይ እርሷም ሳምሶን ሆይ ፍልስጤማውያን መጡብህ አለች። ከእንቅልፍ ነቅቶ እወጣለሁ እንደ ወትሮ ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየ አላወቀም። ከፍልስጤማውያን ይዘው ዓይኖቹን አወጡት፣ ወደ ጋዛም አምጥቶ በናስ ሰንሰለት አሰሩት። በግዞትም ሆኖ እህል ይፈጭ ነበር ይላል። ታሪኩን ለማስቀጠል የራሱ ፀጉር ከላጩት በኋላ ያድግ ጀመረ ይላል። ከዛ አሟሟቱን ታውቃላችሁ። መሶሶ ተጠጋ፣ ልሙት ዛሬ አለ። ኃይሌን አንድ ጊዜ መልስልኝ አበርታኝ አለ። ኃይሉ ተመለሰ። ከህይወቱ ከገደላቸው ይልቅ በሞቱ የገደላቸው ምን ሆኑ? በዙ። ከ3000 በላይ የፍልስጤም ነገስታት መሪዎች ባሉበት ቤቱ ባህላዊ ቤት በድንጋይ ተሰራ፣ በላያቸው ላይ ወደቀ። እሳው ደቀቁ፣ ተጨፈለቁ። አሁን እዚህ ስፍራ አንድ ነገር ነው የምትይዘው። እንደ እግዚአብሔር ሰው፣ እንደ ባለ ራእይ፣ እንደ እግዚአብሔር አፍ የሚመክራችሁ አንድ ነገር ነው። በእግዚአብሔር በሰጠኝ ዕድሜ ከትንሽነቴ ጀምሮ እግዚአብሔርን ሲያገለግል እግዚአብሔር እስከዚህ አደርሶኛል፣ ገናም ያኖረኛል። ዛሬ 31ኛ ዓመት ነው መድረክ ላይ ሲያገለግል። በመላው ዓለም ላይ ነው የሚያገለግለው። በጣም የሚገርመው ነገር አንድ ነገር እመክርሃለሁ፣ ኃይልህን አታስነካው። የሰራዊት ጌታ እግዚአብሔር እንደዚህ ይላል። ቁም እስቲ እግዚአብሔር ሰው ፓስተር፣ እግዚአብሔር እንደዚህ ይላል። አሜን። ይሄ ሰፊ መሬት ይሰጥሃለሁ፣ መኖሪያ ቤት ይሰጥሃለሁ። ዋናህን ግን ኃይልህን አታስነካ። አሜን። ዋናህን ኃይልህን በክፎቹ አታስነካ። አሜን። አሜን። ኃይልህን አታጥፋ። አሜን። ኃይልህን አታጥፋ። አሜን። እናንተ እግዚአብሔር ሰራዊቶች እኮ ምሕረቱ ብዙ ነው የምትዘምሩ። እናንተን እግዚአብሔር ሮቦት ያደርጋል። አሜን። በመካከላችሁ ያለው ትልቁ ታቦት የእግዚአብሔር ኃይል በዚህ ኳር ውስጥ አለ። አሜን። አንተ ተነስስ፣ አንተ ነብይ ነህ። ታውቃለህ። ኢየሱስ ጌታ። አሜን። ኃይልህን ምን አታድርግ፣ አታስነካ። ምን ማለት ነው ማስነካት? አልጸልይ ካልክ ኃይልህን ምን እያደረግህ? እያስደፈርክ ነው፣ እያጠፋህ። አልጸልይ ካልክ ከየት ይመጣልህ? አልጾም ካልክ ከየት ይመጣልህ? ከየት ይመጣል? ቃል አላነብም ካልክ ከየት ነው የሚመጣው? ዓለም እኮ ያላገኘች ኃይል ቀላል ኃይል ይመስላችኋል? የሰራዊት ጌታ የማሰርና የመፍታት የመርገምና የመባረክ የመትከልና የመንቀል ኃይል ሰጥቻለሁ። ምድራዊ ነገር በመጨነቅ ኃይልህን አታስመታ። ኃይልህን ሊመቱ ያሉ ግሩፕ በዚህ 7 ቀን ተበትኗል። አሜን። 50 ቀን ውስጥ ከተበተኑበት ተፈልጎ አይገኙም። አሜን። መካከላችሁ ታላቅ ኃይል አለ። አሜን። ኃይልሽን አታስነኪና። አሜን። እናት ሰምተሽኛል? ምን ያልኩሽ? ከባድ ኃይል በላይሽ ላይ የትንቢት ጸጋ፣ የመገለጥ ጸጋ ኃይል ዛሬ በአንተ ላይ የሚወድቀውን ኃይል ልንገርህ። የእውቀት ኃይል፣ የጥበብ ኃይል፣ የማስተዋል ኃይል፣ የቅድስና ኃይል፣ የጽድቅ ኃይል፣ የእምነት ኃይል፣ የጸሎት ኃይል፣ የደስታ ኃይል፣ የሰላም ኃይል፣ የክብር ኃይል በእናንተ ላይ ይወርዳል። ዕብራውያን ምዕራፍ 6 ምንድን ነው የሚለው? ሊመጣ ያለው አዲሱን ዓለም ኃይል የቀመሱትን ተመልሶ የጠፉትን እነርሱ ወደ ንስሐ ማምጣት የማይ
የማይቻለው ዛሬ መለኮት ኃይል ትቀምሳለህ። አሜን። የመለኮት ኃይል ምን አይነት ነው? መቃብር አለዛር ና አለዛር ሲባል እንደተከነሰ እንዲወጣ የሚያደርግ መለኮት ኃይል ምን አይነት ነው? የትንሣኤ ኃይል ለፊልጵስዩስ ሰዎች ሐዋርያ ጳውሎስ የትንሣኤ ኃይል በእናንተ ምን 2:11 ላይ ያለው የትንሣኤ ኃይል ዛሬ ያገኛል። ምን አይነት ኃይል? ምን አይነት ኃይል? ድንጋይ ተቀጥሞ እያለ ሞቷል ተብሎ የተደመደመ 3 ቀን ተነስቶ ወደ እግዚአብሔር አብ እንድንጠቅ የሚያደርግ የትንሣኤ ኃይል። አሜን። መቃብር ተከፍቶ ከዚህ በኋላ አገልግሎት ዝማሬ አይሆንም። አሜን። ኢየሱስ ማን ነው? ጌታ ነው። ከዚህ በኋላ አገልግሎት የሚታይ የሚጨበጥ ይሆናል። አሜን። ወንድሜ ከዚህ በኋላ እጅ ብቻ ጫንን ይላል። አሁን እኛ የምድር ጨው ሆነናል። የዓለም ብርሃን ሆነናል። ለሚሞቱት የሞት ሽታ ሆነናል። ለሚድኑት ሕይወት ሽታ ሆነናል። ለዓለም የተነበበ ደብዳቤ ሆነናል። እኛ ማንደበቅ ብርሃን ሆነናል። ብዙዎች እግር ጫነን ይላል። ብዙዎች እጅ ጫነን ይላል። እባክህ ይጸልይልናል። እዛም ያገልግልናል። እዛም ይስበክ ይላል። እዛም ይጸልይልናል። ከዚህ በኋላ 2018 2019 2020 ላንተ ፍሬ የምታፈራበት ሆሊስቲክ ሚኒስትሪ ቀጥታ የሚታይ ምን አይነት አልኩ ወንድም የሚታይ አልኩ። ይሄ ምን ይሆናል? ይታያል። ይሄ ምን ይሆናል? ይታያል። ጉንሽ እግር ሲቀጠል ይታያል። ዲዳ ስናገር ይታያል። ሰው ያያል። የእኛ አገልግሎት ወሬ አይደለም። የእኛ አገልግሎት በሙዚቃ ኃይል አይደለም። ሃሌሉያ። የእኛ አገልግሎት ተረት አይደለም። የእኛ አገልግሎት የሞተው ሕይወት ይመርመር ይነሳ፣ የታሰረው ይፈታል፣ የወደቀው ይነሳል፣ የሳተው ይመለሳል። ታላቅ ኃይል መጥቷል። ያንተ ማድረግ ወደፊት መጋቢ ነህ፣ ፓስተር ነህ። ምን አይነት ነገር እየመጣ እንደሆነ ልንገራችሁ። እንዳትሸወዱ፣ እንዳትቀየዱ፣ እንዳትታለሉ፣ ማንም እንዳያጭበረብራችሁ፣ ማንም አይናችሁን እንዳይዝ አንድ ነገር ልንገራችሁ። አሁን እየመጣ ያለው የመለኮት ኃይል፣ እየመጣ ያለው የክርስቶስ ኃይል፣ እየመጣ ያለው በዓለማችን ላይ አብሶ በኢትዮጵያ ላይ አብሶ በሐዋሳ በኢትዮጵያ በእርጋለም እየመጣ ያለው ኃይል እስር ቤቶችን ሁሉ የሚቀይርና እስር ቤቶችን ሁሉ አምልኮ ስፍራ የሚያደርግ ኃይል አሁን እየመጣ ያለው ኃይል። አትጫወት፣ አትቀልድ። ድራማ ፊልም የሆነ ስብከት ትንቢት ድራማ የሆነ ጊዜ እያልክ የሆነ ነገር አቃቅር አታውጣ። አሁን እየመጣ ያለው ሪቫይቫል፣ አሁን እየመጣ ያለው ሪፎርሜሽን፣ አሁን እየመጣ ያለው የእግዚአብሔር እጅ እንደ ሱናሚ ንፋስ፣ እንደ አውራቅስ ንፋስ ታላቅ ኃይል በአፍሪካ ላይ ይመጣል። ወደ ኋላ አልቀርም የምትል ስማኝ፣ አልተላለፍም ከዚህ ኃይል የምትል ስማኝ። ጸሎቴም ይሄ ነው። እግዚአብሔርን እየጠበቅኩ ያለሁት ይሄ ነው። ዛሬም ራቤና ጥማቴ ይሄ ነው። ምን አይነት ኃይል እየመጣ ዓለም ያሉ ስታዲየሞችን አይታችኋል። ዓለም አቀፍ አሉ የተባለ ስታዲየሞች አሜሪካ፣ አውሮፓ፣ የአረብ ሀገር እንዲሁም ደግሞ በአፍሪካ በናይጄሪያ በኢትዮጵያ አሉ የተባሉ ስታዲየሞች በሰፊ ሜዳ ላይ እየተገነቡ ነው። እንኳን ይገነቡ ቶሎ ይለቁ። ታላቁ ኃይል ስለሚመጣ ኳስ የሚጠለዝበት ሳይሆን ሉሲየር አናት የሚጠለዝበት ነው።
እጃችሁን እንደዘርጉ አልያዝም አካቹ አልያዝም በል አልሞትም በል አላብድም በል አላብድም በል አልወርቅም በል ሽባ አይደለሁም በል ምናምንት አይደለሁም በል አንበጣ አይደለሁም በል ተራ አይደለሁም በል ለዓለም ሕዝቦች ተጠርቻለሁ በል Jesus for all nation ሃሌሉያ ለዓለም ሁሉ ሕዝቦች ማንን እንሰብካለን ለነጩ ለጥቁሩ ከባህር ማዶ ላሉት ወዲያ ወዲህ ላሉት ማንን እንሰብካለን ኢየሱስን እንሰብካለን ይኸውልህ ወንድም አትሳሳት ከመዘመሪ በፊት በኃይል ተሞላ ከመስበኪ በፊት ኃይል ተሞላ ከወርድ ከመጫወት በፊት ኃይል ተሞላ መድረክ ከመውጣት በፊት ኃይል ተሞላ ከማስተማሪ በፊት ኃይል ተሞላ የመለኮት ኃይል ልበስ መለኮት ኃይል ታጠቅ የተኛም አገልግሎት ከመፈጸሚ በፊት ኳር ውስጥ ከማገልገሊ በፊት ወንጌል ይዘህ ከመቆሚ በፊት የእግዚአብሔርን ኃይል አስቀድሜ ልበስ ኃይል ልበሱ ሲባል አሻፈረኝ ብሎ ያስቀዋ ልጆች እንዲያን አንድ ሰው 7 ወጣቶች አሉት ኃይል ተቀበሉ ኃይል ሳትቀበሉ ከኢየሩሳሌም አትውጡ ጸሎትን አትደምድሙ ኃይል ሳትቀበሉ አባታችን ወይ ብለህ አትዝጋ ኃይል ሳትቀበል ዘምራለሁ ጸልያለሁ ሞገሱ ነኝ በፊቴ ውጣ ብለህ አትውጣ እግዚአብሔር የልብ አምላክ ነው ኩላሊቶችን ይመረምራል ልብን ይመረምራል ጌታ ኢየሱስ እንደዚህ አለ ከሙታን ከተነሳ በኋላ ሉቃስ ወንጌል 24 ላይ እንደዚህ አለው አብ የሰጠውን ተስፋ እኔ እልክላችኋለሁ ኃይል ሳትለብሱ ከኢየሩሳሌም አትውጡ ከዛ በኋላ ይህን ተናግሮ ወደ ሰማይ በኃይል አረገ በአባቱ ቀኝ ተቀመጠ ከዛ በኋላስ በጣም የሚገርመው ሐዋርያ ጴጥሮስ መጣ እንደዚህ አለ ኃይል ሳትቀበሉ ከኢየሩሳሌም አትውጡ ብሎናል ስለዚህ ከጥቂት ቀን በኋላ ቆዩ ብሎ ቀናት ነው ሰጠን ወራት አይደለም ወርም ይፍጅ 40 ቀንም ይፍጅ ወራት አይደለም የሰጠን ቀናት ነው ጾም ጸሎት እንግባ ለኃይል ብሎ ጸሎት ከገቡ በኋላ ባለ 50 ቀን ምንድነው ኢየሱስ ከሙታን ከተነሳ ምን ሆኗል 40 ቀን ምድር ላይ ተመላልሷል ስለ እግዚአብሔር መንግስት ለኃይል እያስተማረ ወደ ሰማይ ደግሞ ከሄደ 10 ቀንና 40 ቀን ሲደመር ስንት ይሆን 50 ቀን ላይ እየጸለየው ባለበት ምን መጣ መንፈስ ቅዱስ ወረደ ሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ ኃይል ሳትቀበሉ ከቤት አትውጡ ኃይል ሳትቀበል ከቤት አትውጪ ኃይል ሳትቀበል አሁን ጸሎት አውጁ እቺ ቤተ ክርስቲያን የመጀመሪያ ሥራ ጉብኝት አይደለም የመጀመሪያ ሥራ ስልጠና አይደለም የመጀመሪያ ሥራ መንበርከክ ነው ኃይል ያለው በጉልበት ላይ ነው መጸለይ ጀምሩ ከዛ በኋላ ኃይል ትሞላላችሁ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ምን ታረጋላችሁ ትቀበላላችሁ ከዛስ ኃይልን ከተቀበላችሁ በኋላ በኢየሩሳሌም ባላችሁበት ከተማ ከዛ ቀጥሎ በይሁዳ በአካባቢ እስከ ምድር ዳርቻ ምንት ይሆናላችሁ ምስክርነት በሁለት ነው አንደኛ የሕይወት መስዋዕትነት መሆናቸው ነው ምስክርነት ለኢየሱስ መሰቀል ነው ሁለተኛ ኢየሱስ ክርስቶስ አልተነሳም ብሎ የሚናገሩ ሐሰተኞች ስላሉ በገንዘብ የሚናገሩ ብለታይታ የሚናገሩ ፈጽሞ አጉል ድፍረት ያላቸው በእግዚአብሔር ስም የሚሸቃቀጡ ስላለ እነዛ ስላሉ ሐሰተኞች ኢየሱስ እውነተኛ ነው ብለህ ምን ታረጋለህ ትመሰክራለህ በአደባባይ ቆመህ ትመሰክራለህ መቼ ነው ምስክርነት ኃይል ከተቀበልክ በኋላ አሁን ለምንድን ነው አውሮፓ ያልሄድነው ለምንድን ነው አሜሪካ አውሮፓ ኤዥያ ለምንድን ነው ምድር ዳርቻ ያልሄዳችሁት ለምንድን ነው ብዙ ቸርች ያልተጋበዛችሁት ለምንድን ነው ትላልቅ ቸርቾች ያልተጋበዛችሁት አንድ ነገር ነው ኃይል እስከምትሞላ ድረስ ዛሬ ኃይል ትሞላለህ አንተ ሰው ቁም እስቲ ከባድ ጸሎት ኃይል አለ ባንተ ላይ የነብዩ ኤልሳዕ ቅባት ወርቆብሃል አንተ ትልቅ ሰው ነህ አብያተ ቤተ ክርስቲያንን ትወርሳለህ
የጌታ እጅ በላይ ላይ ነው። አሜን በላ። ልዑል መንፈስ በላይ ላይ ነው። አሜን በላ። ጌታ አብሮኛል። አሜን በላ። አለ በነብዩ ኤልሳዕ ላይ ያለ ፈውስ መንፈስ ኃይሉ በልቡ ውስጥ ስማ፣ ኃይል የት ነው አለው? ልብ ውስጥ ነው አለው። እንደ ሳምሶን እዚህ ጸጉር በእጅ ላይ ነው አለው። በአንተ ላይ ጸሎት ነው የምትወደው። ለምንድን ነው አልጋበዙ? ከዚህ በኋላ ይኸው ያበ ሽዋይ ሰዎች ስለሚተረተር የታመመው ልጃቸው ስለሚፈወስ ሳይፈልጉ በግድ ይጠሩሃል። ላይ ታላቅ ኃይል መጥቷል። አሜን። እናንተ ሰዎች ትክክል አይደል? ይታያል። እግዚአብሔር እንደዚህ ብሎሃል። እድሜ የዛፍ እድሜ ነው የሚሆን። ደግሞ ትክክል ንጹህ ቅባት አለበት። ኦሪጂናል የቀድሞ ኃይል የለም። የድሮ ጸጋ የአሁኑ ምንድን ነው? ማስመሰል፣ ሸንጋ ሌባ አጭበርባሪ። የአሁኑ ምንድን ማስመሰል፣ ኮረጃ። የአሁኑ ኮፒራይት፣ አሁን አጭበር። የቀድሞ ምንድን ነው? ኃይል ሳት ኢየሱስን ካድ ሲባል ምን አድርጎኝ የአሁኑ እዛ ነው። ሃሌሉያ ኖ ኦሪጂናል ንጹህ ቅባት ልቡ ቅኖ ይዋህም። ለወንጌል የተገፋይ ሰው ነው ያንተ። ለወንጌል የተሰደድክ ሰው፣ በቤት ውጋ የተነሳብህ ሰው፣ የምትበላውን እስከምታጣ ድረስ የተጨነቅክ ሰው ነው። እግዚአብሔር ደግሞ ጠብቀኝ ቀን አለ ብሎ እየጠበቅ ያለ ሰው ነው። እግዚአብሔር ይኸውልህ በስንዴ እርዳታ አትኖርም አንተ። ነፍስ ብዙ ሰው ሲቀበለው አለ። ስለሳቸው እግዚአብሔርን የሚያመሰግን ሰው አለ። ሰው የበረከት ሰው እኔ አለው። ለብዙ ሰው እንደ ዮሴፍ እርዳታ ሲሰጣል 2018 2019 ህልሚ እውን የሚሆንበት ራእይ እውን የሚሆንበት የሳቅ ዓመትን ደግሞ እግዚአብሔር ብዙ ራእይ ይሰጣል። ጽፌት ታስቀምጣለህ። አሁን ማን ይቀበል? ማን ኃይል ሲመጣ ማን ይቀበላል? እኔን ማን ተቀበለ? ነው አይደለም? እግዚአብሔር ሰው በቃ አጨብጭዋ ምስኪን ከባድ ኃይል እየመጣ ነው። ይምጣ። ከባድ እሳት እየመጣ ነው። የመንፈስ ቅዱስ ኃይል ሲመጣ የሚሆነውን ልንገርህ። አጠገቢ ሰይጣን ያለበት ሰው ቤት ሰርቶ አይቀመጥም። ቆንቋዎች ሁሉ ውልና ውክልና ሄዶ ቤቱን ወደ ስኒ አዙሮ ይሸሻል። አልሰማህም? የመለኮት ኃይል ባንተ ላይ በወረደ ጊዜ ሊብሪውን ወደ ስኒ ቀይሮ መኪና ቁልፍ አስረክቦ እንደዚህ ይነዳል ብሎ ነግሮ ይጠፋል። አጥፍቶ ከጠፉ ዋጋ የለም። ኢየሱስ ጌታ። ነገር ተቀየር። መገለጥ መጣ። አቤት ስንት ሺህ ካሬ ተብሎ ለዚህ ቸርች ፈር ቤት ይወስዳል። እግዚአብሔር ሰው ስማኝ፣ 4 ካንቲባ ለመቀያየር ይሞክራሉ። አንሰጥም ይሄን ያክል ሺህ ካሬ ላሉ ይወገዳሉ። ካዮግ ለቸርች ታልፎ ይሰጣል። ድሮ እርሻቸው ነው ሲተባሉ እግዚአብሔር ቀን ምስጋና ኮንፈረንስ ይደረግ። አንዱ የተናጠጠ ገንዘብ ቤት ያስቀመጠው አሰራት አልሰጥም ብሎ ይሄ ቸርች ገብቶ ያስቀመጥኩት አለ ብሎ ተሸክሞ ያመጣል። ወርቅ ተሸክሞ ያመጣል። ምን መሰለ አዳራሽ ይሰራል። ማን ነው የሚያጨበጭብ? ኃይል ሲመጣ መኪና ውስጥ፣ ባጃጅ ውስጥ፣ ጋሪ ላይ ብትሄድ፣ ፈረስ ጋሪ ላይ ብትሄድ፣ አውሮፕላን ላይ፣ ባቡር ላይ አጋንን ጮህ ይወርቃል። ቆንቋዎች ይወርቃሉ። በኋላ አጠገቢ ቆንቋ አያድርም። ኢየሱስ ጌታ። ልዩነት ቢጠራ ይሆናል። እግዚአብሔር ታምር ያደርጋል። አንድ ነገር እንነጋገር። ኃይል የሚፈልግ ሰው ብቻ እጅ ያሳይ። በሉ ጻፍ። ኃይል እንዴት እንደምትቀበል ቶሎ በል በል ጻፍ። አንደኛ ኃይል ኢየሱስ። አንደኛ ቆሮንቶስ 1 ላይ እንደዚህ ይላል፣
አይሁድ ምንን ይፈልጋል? ምልክት። የግሪክ ሰዎች ምንን ይፈልጋል? ጥበብን። ለተጠሩት የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ኢየሱስ። ጮክ በልና ኃይሌ ኢየሱስ ነው በል። ኃይሌ ኢየሱስ ነው። ኋላ አላችሁ ኃይሌ ማን ነው? ኢየሱስ ነው። ይሄን ካልተናገርክ አልሰበክ ምንም አልተቀበልክም፣ ምንም አልሰማኝም። ኃይሌ ማን ነው? ኢየሱስ ነው። አላወራህም። አንደበቴ ክፈት፣ ክፈት፣ አንደበቴ ክፈት፣ ጮክ በል። የኔ ኃይል ኢየሱስ ነው በል። የኔ ኃይል ኢየሱስ ነው። የሀገራችን ኃይል ኢየሱስ ነው። የኔ ኃይል ማን ነው? ኢየሱስ ነው። የነብዩ ኃይል ማን ነው? ኢየሱስ ነው። የፓስተሩ ኃይል ማን ነው? ኢየሱስ ነው። የፕሬዝዳንቱ ኃይል ማን ነው? ኢየሱስ ነው። ይሄንን ካልተቀበልክ ምንም አልሰማህም፣ ምንም አላወቅም፣ ምንም አልተረዳህም። ላምብልህ የምንናገረው ቃል ከእግዚአብሔር ቃል ነው። ኢየሱስ ጌታ። አሜን። ቃሉን የሰጠን ጌታ የተባረከ ይሁን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን? እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው፣ ለጠሩት ግን አይሁድ ቢሆን የግሪክ ሰዎች ቢሆን የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ። ታላቁ ነቢዩ ኢሳይያስ ምናል ምዕራፍ 11 ቁጥር 2 ላይ የእግዚአብሔር ኃይል መንፈስ የኃይልና የምክር መንፈስ ያርፍበት። ኃይል ምንድን ነው የምትሉ አጠፉም። ኃይል እንድትንቀሳቀስ የሚያደርግ ታምር እንድትሰራ የሚያደርግ እንድትሰብክ የሚያደርግ እንድትሄድ የሚያደርግ እንድትበላ የሚያደርግ ኃይል ከሌለ መብላት አይቻልም። ኃይል ከሌለ መጠጣት አይቻልም። ኃይል ከሌለ መብዛት አይቻልም። ኃይል ከሌለ መሮጥ አይቻልም። ኃይል ከሌለ መሄድ አይቻልም። አረ እግዚአብሔር እንደዚህ ይላል። ልንተንብህ ኃይል የተወሰደው ዛሬ ነው የሚመለሰው። በዚህ 3 ዓመት ኃይል ተይዞ ነበር። አንተ ኃይል ቀላል አልነበረም። እውቀት አለ፣ ስብከት ጸጋ አለ፣ ማስተማር አለ። በጣም የምትገርም ቅን ሰው ነህ። ግን ከክፉ አገልጋዮች የተነሳ ከክፉ መሪዎች ጋር እየተነታረክ እየተጨቃጨቅ ያንተ ኃይል ተወስዷል። ዛሬ ይመለስልህ። ቆይ 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 ኢትዮጵያውያን መልእክት ልክ ነው፣ ልክ አይደለም? እኔ ኃይል ሳልቀበል አልወጣም ብዬ ታቦር ተራራ 22 ዓመት ነው አሳለፍኩት። ከኔ ጋር ያላሳለፉ ዛሬ እነሱ እንሰብካለን ብሎ ወገባቸው ተሰብሮ ቤት ነው አሉ። እኔ ተሰጠኝ ጸጋ፣ ያለ ጸጋ ገብቼ አላውቅም አንድ ቀን። ለዚህ ምን እግዚአብሔር ዓለም አቀፍ ስኬታማ አደረገች። ይመለስልህ። ይሄ ኃይል ቀድሞ በእናቴ ላይ ነበር። እናቴ ላይ ከባድ ኃይል ነበር። እን ታውቃለህ? የጸሎት ኃይል ነበር አባቸው። አንተ ላይ ከባድ ኃይል የስብከት የማስተማር የመጎብኘት ትልቅ ስልጠና መስጠት በጣም የመፈወስ መተንበይ። እስካሁን አንተ ውጭ ሀገር ነበርክ መሄድ ነበርክ። ኃይልን ግን የያዙ ክፉ አገልጋዮች ናቸው። ልክ ነው፣ ልክ ነው። ምስክርም አለ አለው። ወሽ ኢየሱስ አታግዙኝም። ዶክተር ተባርካ እዚህ ያለ ሁሉ እያንዳንዱ አጥቢያ ይተክላል እንጂ ቁጭ ብሎ የሚተኛ አይኖርም። አጥቢያ ነው የሚተክለው። ገና የሚገርም ነው። አዲስ አበባ ገና በየት ይኖራል? ከየት መጥቶ? ከሰማይ ነው መጥቶ። ሌላ ከየት መጥቶ ነው የሰሩት? የእግዚአብሔርን ኃይል አታውቁምና ትስታል። አሁን እያዙ ጠብቁ። ከባድ ነው መታው። ከሰይጣን ስራት የተፈታ ሰው ተጠንቀቁ። ወንጌል አይሸከም የተባለ ሰው አብዷል። አማኑኤል ውሰዱት የተባለ ሰው ልክ ነው። ሃሌሉያ። ዝማሬ ጸጋ ያለው ሰው ውስጡ ስንት ምርጥ የሆነ ጸጋ ማሪ ያለው ሰው እሳት አልፎበታል። ያዝ 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 ፓው ፓው ፓ ያዝ ያዙ ብያለሁ። ወይኔ ከባድ ኃይል ወድቆበታል። ጠብቁ። በኋላ ሁሉ ከባድ እሳት ወድቆበታል። የሚስቱ አገልጋዮች ማቴዎስ 22 ላይ ምን አለ ኢየሱስ? የእግዚአብሔር ኃይልና መጻሕፍትን አታውቁምና ምን
ትሆናላችሁ፣ ትስታላችሁ። ያንተ ኃይል ከተመለሰ መንጥሬ የምትወርስበት ታላቅ ኃይል ይመጣል። ይሄ ውሃ ነው። ይሄ እግዚአብሔር የፈጠረው ውሃ ነው። ምናልባት በላስቲክ አሽጎ ሊሸጡ ይችላል። ውሃው ግን እግዚአብሔር ነው። ውሃው ላይ ይሄ ውሃ ጸለይኩልህ የእግዚአብሔር ኃይል አርፎ ሰሊሆም ወንዝ ይሁን እንቀጠጣ ጨርስ። ኋላ ጠብቁት። ልጆች አጠገብ አትድረሱ። ውሃውን ጠጣ ነው አልኩ። ኃይሉ ሲመለሳል። ቸርች መንጥሮ ሲወርሳል። ገናና ሲሆናል። አሁን ቅባት መላእክቶች ሲጨብጣል። ጠብቁ ነው የምላችሁ። መብረቅ ጋር ከእግዚአብሔር መብረቅ ጋር ስነካካ ጸጋው ተመልሱ። እነዛ ነቢያት እንደገና ጸልዩልንና ያዘው እንደነ ወፍጂ ያዘው ኃይሉ ተመልሱ። ወንጌል ያዘው ፓው ያዘው ብያለሁ። ያዘው ከባድ ኃይል ነው የሚያልፈው። ስለ ኃይል ነው እያወራሁ ያለው። መጣ በሌላ ኃይል መጣ ይዘጋ መጣ ኃይል ወረደ ኃይል መጣ ኃይል ማንም አይችለውም። ነቢያት እየደገሙበት አስራ ነቢያት እየሟረቱበት ያብዳል እየተባለ ይጠፋል እየተባለ ይኸው ኃይሉ ተመለሰ። ይኸው ኃይሉ ተመለሰ። እሱ እኮ የተጠረሰው የተቀበሰ ነው። ያንን አይችልም ለተባለ ሰው ነው። ዛሬ አስሮ ተብትበው ለእንጀራ እንደመጣ አስመሰሉ። ለውሃ እንደመጣ አስመሰሉ። ጃላፋስቱራ ማሲፋ ኋላ አለ ሰው ከእኔ ጋር ነህ ልላከ ሞያኔ ልያሙገ ሞያኔ ሬሸከ ዲጋሌ ሞያኔ ዲዋማሞ ሞያኔ ሙሻቲ ቆሎ እያኔ ሳጥነት ዲቆሎ እያኔ ዲማከኖ ሞያኔ ኤልኮ ያሂቆ እያኔ ወልቀ ያሂቆ እያኔ ራርተ ወልቀ መገኑ ይተያኔ ራሮተ ራርተ ወልቀ መገኑ ይተይ ኃይል ኃይል ማን ነው? ካለበት ይኸውልህ እኔ ዘለል በልና ኃይል እግዚአብሔር ነው በል። ከዚህ በላይ ዘለል በልና ኃይል እግዚአብሔር ነው በል። እሷንም ቋሪ አባል ያዟት። እሷ ጠብቋት፣ እዛ ጠብቋት። ዛሬ የሰላም ኃይል ይወርዳል። ዛሬ የፍቅር ኃይል ይወርዳል። ጠብቁ ብያለሁ። ኃይል ያዙ መላእክቶች ገብቷል። ገና እሷን የሚጠብቁ ሁሉ ላይ ነው እንደ ኮረንት እሳት የሚያልፉ። እቺ ልጅ ላይ ከባድ የዝማሬ ኃይል አለ። ከዛ ወደዚህ ስትመጣ እንደዚህ አለ። እንደ ነብር ሰላ ትወጣለች አለ። እንደ ሚዳቆ ሰላ ትወጣለች። ያዝ እንደ ነብር እንደ አንበሳ ያዟት። እህቶች የታል? እህቶች የታል? ልቀቁ ወንዶች ውጣ። አጉር ኮስዳ ያዝ እህቶች እያንቺም ያዝ እንደዚህ ነው። ማነው የሚያጨበጭው ለጌታ? ሕፃናት ላይ ከባድ ኃይል ይወርዳል። በዚች ዘማሪዋ ላይ ወንጌል ሲሰጣት አየሁ። ኃይለኛ ወንጌል ዝማሬ ጸጋ አላት። ብዙ ሰዎችን ትመልሳለች። እንደ ነብር ዘላ ስትወጣ አየኋት። እንደ አንበሳ ዘላ ስትወጣ አየኋት። እንደ ሚዳቋ ዘላ ስትወጣ አየኋት። እንደ ንስር በራ ስታልፍ አየኋት። እግዚአብሔር የሚገርም ቤት ሁሉ መኖሪያ ይሰጣታል። ሙሴን ላዳኑ ዶክተሮች እኮ ለሴቶች ቤት ተሰጥቷል። ቤት ይላልን። ኢየሱስ ያድናል። ያዟት እህቶች አትልቀቋት። እግሯን ያዘ። 3 እንዳትወጣ አደረገ። ተደገመ። ድግም ተበጠሰ። አሜን። ጠብቁ። በቃ እሳቱ አለፈባት። አስቀምጡ እንጂ አትችልም። በቃ እየተጫወትን እኮ አይደለም። ይሄ የመለኮት ኃይል እኮ ጌታ ስላላይ። አሜን። እስቲ ኃይል እፈልጋለሁ የምትሉ ጌታ ሆይ በል። ዛሬ ኃይል ሳሰጠኝ አልሄድም በል።
የግል የምስጋና ኮንፈረንስ በቸርቾች ላይ ክፈት። አሜን። ስጦታ ሁሉ ከአምስቱ ቸርች ወደ አንተ መጣ። አሜን 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 አሜን። እግዚአብሔር ከኔ ጋር ነው የምትሏላችሁ? አሜን አሜን አሜን። አንድ ቁጥር የጻፈ ያለ የተቀበለ ኃይል ለመቀበል የምትፈልግ ብቻ ሌላ አይመለከትም። ስብከት ማናችሁንም ሌላ አይመለከትም። መለኮት ኃይል የሚፈልግ ሰው ብቻ ነው የሚመለከተው። ኃይል ለሕፃናት፣ ኃይል ለእናቶች፣ ኃይል ለአባቶች፣ ኃይል ለአገልጋዮች ያስፈልጋል። ኢየሱስ ጌታ ነው። አንድ ቁጥር ምን ያህል ኃይል ማን ነው? ኢየሱስ። መዝሙር ተጨማሪ ጥቅስ መዝሙር 46:2 ላይ እግዚአብሔር ምናችን ይላል? ኃይላችን ነው። ጌታ ኢየሱስ ምናል? ብቃታችሁ ማን ነው? እግዚአብሔር ነው። አሁን የኔ ብቃት ማን? እግዚአብሔር ነው። በማን ኃይል ነው እየሰበኩ ያለው? ልብ በል። ዕንባቆም ምዕራፍ 3:12 ላይ እግዚአብሔር ምን ነው ይላል? ኃይሌ በከፍታዎች ላይ ምን አደረገኛል? እዛ ያለሽ ቶሎ ብለሽ አው ብድግ በይ። አንቺ ቋላለሽ ምልሽን ስሚ። ከኢትዮጵያ ውጪ ላንቺ እግዚአብሔር 4 የሀገር በር ከፍቶልሻል። የዝማሬ ጸጋ በላይሽ ላይ ራእይሽ ድሃ ያደጉ ልጆች አባት እናት የሌላቸው ልጆች መደጎም መርዳት ነው ህልምሽ። ልክ ነው ልክ ነው ብላለች። ለምን አታቀበጭ? አሁን እሷ ላይ ሰዓት መጥቷል። እኔ ምን አለው እንጀራ አምቶ በሷ እጅ ሲሰጣየው እንጂኦ በራስሽ ላይ ስትከፍቺ አየው። ለድሃ እንጀራ ስትሰጪ፣ እናቶችን ስታጎርሽ፣ ደካማ አባቶችን ስትመግብ፣ ለወጣቶች ስራ በር ስትከፍቺ፣ ለወጣቶችን ወክለሽ ሚዲያ ላይ ስትቀርቢ፣ የዝማሬ ጸጋ ላንቺ ሲለቀቅ፣ አዲስ ፀሐይ አዲስ ጨረቃ ላንቺ ሲወጣ ያዟት። አሁን ኃይል በኔ ላይ እንዳለ አቁም እኮ ጠልፎ እንደሚጥሉት ነው እንደኛ ጠልፎ አንዳንዱ ይፈላ ጠልፎ እኛ ጠልፈን ነው። አሁን እኛ ወደዛ ደናል ብቻ አልሰራም ከጌታ ጋር ነው የምሰራ። አቀጥማክ ሃሌ 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 ሁለት ነው ሃኮ ናቃይ ሁለትና ጃሊ ደሻል ሲሶት ያያ ወይ ሃሪ ወይ ሳይንስ አይ ወቡራሜ ማናቁሬ ማጋኖ ሳያዶቴ አቴቤቶ ለማታ ሰሙ ካይሰሙ ያ ማጋን አሜን። ለቤተሰብ በረከት ነው የምትሆኑ። አሳልፏት ወደዚህ ቦታ እዚህ ስጧት። የሚገርም ቅባት አልፎባታል። ያዟት። ሰዓቱ አልፏል። እዛ እንዳትጎዳ ነው፣ ሌላ ነገር አይደለም። ከባድ ሰዓት አልፏል። መልእክትሽ ልክ ነው ልክ አይደለም። አንቺ የተሰደብሽ ሰው ነሽ፣ የተናቂሽ ሰው ነሽ፣ ቸርች አትጅ የተባልሽ ሰው ነሽ። አንቺ ልክ ነው ልክ አይደለም። ልክ ነው። እግዚአብሔር በርሽን ከፈተ። አንቺ ተቀብተሽ የእውነተኛ ነቢያትን የምትመግቢ የምትቀልቢ እውነተኛ ዘማሪ ለብዙ ሰዎች ስራ በር ለምትከፍት እግዚአብሔርን እየጠበቅሻለሽ። ከዚህ ምን አውጣኝ እያልሽ ነው አለሽ። ልክ ነው ልክ አይደለም። ከመርዝ ዳንሽ፣ አንቺ ከሞት ዳንሽ፣ ብዙ እየተረከምሽ ከቤተሰብ ሁሉ እርግማን ደርሶሽ እግዚአብሔር ያስመለጠሽ ወንጌል ትሰብክ ዘንድ ዛሬ ጌታ እግዚአብሔር እሳት ቅባት አለ። ያዟት 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 ያዟት። ወረዱ መላእክቶች። እንጀራ በር ተከፈተለች። ያዟት እንጀራ በር ተከፈተ። ያዟት እንጀራ በር። እሳት መጣ እሳት መጣ እሳት መጣ እሳት መጣ። አለ አለ አለ። እግዚአብሔር በርሽን ከፈትኩላ። እግዚአብሔር በርሽን ከፈትኩላ። ታሪክሽን ቀየርኩላ። የአባትሽ ቤት ሁሉ የሚመከቡት ባንቺ፣ የእናትሽ ቤት ሁሉ የሚመከቡት ልብስ፣ ሳሙና የሚያገኙት ሁሉ ባንቺ ይሆናል። አንቺ አለቃ ትሆኛለሽ። ተጨማሪ ትምህርት ትማሪያለሽ። በሮችሽ ተከፈቱ። አራ እንግሊዘኛ አሁንም አንተ ቋንቋ ጨመረላት፣ ኃይል ወረደላት። ዛሬ ጀምሮ ቋንቋዎች አያገኟችሁ። እስቲ በሌላ ሟርት አይሰራም።
ቁሚ። አንተ ነብይ ነህ፣ ዘማሪ ነህ፣ ኳሪ መሪ ነህ። ገናንተ አሜን። ሌላ መሪ ኑሪያ እኔ ያገባኛል። ኳሪ ሮቦት ብሏቸዋል ጌታ። አሜን። ምድር ላይ ትበዛላችሁ። አሜን። አትበታተኑ። የተቀቡና ሀብታሞች ገና ወደዚህ ኳሪ ይመጣል። አሜን። ይሄን ልጅ ተጠቀሙ። እንደ ጥይት ወጥቶ ይሄዳል። አሜን። ይሄን ልጅ ሀብታም ይሆናል። በረከት ይመጣል። አሜን። ኳሪ በጣም ይመኛል፣ ይጽፋል። ዝማሬ ያለው ስለምንድን ነው እየሰበኳለሁ? ታዲያ ኃይል ብለህ ጩኸ ዋጅቴ ነገታሪ ለቢው አሜን። ይሄ ልጅ ከክርስቶስ ተቃዋሚ ያመለጠ ሰው ራሱን እንዲያጠፋ ጦር ሜዳ ሄዶ እንዲሞት ተደግሞበታል። ኳሪ እንዲለይ በስንት አምልጦ መጣ ልጅ አታውቁም። በብዙ መከራ የመጣ ሰው አታውቁትም። እባቦች ሲያሳድዱት ይተዋል ሲሉት ይጠፋል ሲሉት ወረዳል። ኃይል ወረደ። Power in the name of Jesus Christ. Power. Power. አስቀምጥ። ከእሱ አቅም በላይ የሆነ ኃይል መጥቷል። ምን ያልክ አትበል። ምን አወራ አትበል። ቤት ሄጄ ነበር አትበል። አልሰማሁም አትበል። ተሳስቼ ነበር አትበል። ልቤ ተሰርቆ ነበር አትበል። ወድቄ ነበር አትበል። ሁለተኛ ኃይልን የሚሰጥ ራሱ እግዚአብሔር ነው። ኃይል ሰጥሃለሁ ብሎ ከጫኑ እሱን አይደለም። ኃይል የሚሰጥ ማን ነው? እግዚአብሔር ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ላይ እግዚአብሔር ለሕዝቡ ምን ይሰጣል? ኃይል። ለንጉሱ ምን ይሰጣል? ኃይል። በነቢያት መጽሐፍ ምን ተብሎ ተጽፏል? እግዚአብሔር ለሕዝቡ ምን ይሰጣል? ኃይል። እግዚአብሔር ማለት አብ ማለት ነው። እግዚአብሔር ማለት ካፒታል ጂ፣ ካፒታል ኦ፣ ካፒታል ዲ እግዚአብሔር የዓለም ንጉስ፣ የዓለም ጌታ ማለት ነው። እግዚአብሔር ማለት የሁሉ ፈጣሪ God is our only source። የኤልሻዳይ አዶናይ ሁሉን ቻይ፣ ሰማይ ዙፋን፣ ምድር የእግሩ ማረፊያ፣ ከእጁ ጨረር የሚወጣ ብርሃን የለበሰ ቀኝ እጁ ኃይል የሚታረቅ ሁሉን የሚችል ሁሌም የሚኖር ጅማሬ የሌለው ፍጻሜ የሌለው ኃይል ይሰጥሃል። በትር ይዟል። 4 በትር በእጅህ። በአራቱ በትር ሲደባደብ ያለ ሲደባደብ እየመት አሸንፎ ሲያመልጣዩ ተራራ ሲወጣዩ ይሄ ሰው ውጊያ ይበዛበታል፣ ሰልፍ ይበዛበታል። ዛሬ እግዚአብሔር ኃይል ያርፍበታል። ጫማው ሳስ ሆነ አዩ። አሜን። አጨብጭቡ፣ ውሰዱት። በአራት ቀገት ይገለጣሉ። ወንበር ስጡት።